ሰላም እንደምን ሰነበታችሁ። የመሰበ ወርቅ ሚዲያ የዩቲዩብ ቻናል ተከታታዮች በያላችሁበት የዓለም ክፍል ሰላምታ ይድረሳችሁ። ዛሬ 15 አይነት የሎሚ ጥቅሞችን ነግራችኋለሁ። ሎሚ በቫይታሚን ቢ እና ሲ ወይም ፎስፎረስ እና ፕሮቲን ካርቦሃይድሬት የበለጸገ የፍራፍሬ አይነት ነው። ሎሚ ፍላቮይድ የተባለ ንጥረ ነገር በውስጡ ይዟል። ይህን ንጥረ ነገር የካንሰር በሽታን ይከላከላል። ሎሚን በብዙ መልኩ ልንጠቀምበት እንችላለን። ከነዚህም መካከል የሎሚ ሻይ፣ የሎሚ ኬክ፣ የሎሚ ዘይትና የሎሚ ሳሙና ይጠቀሳሉ። ከነዚህ በተጨማሪ የሕክምና ጥቅሙም ላቅ ያለ ነው። በሕክምና ጥቅሞቹ እንደሚከተሉት 15 ነጥቦችን እናነሳለን። አንደኛ፣ የጉሮሮ ኢንፌክሽንን ይከላከላል። ሎሚ የጉሮሮ ኢንፌክሽንን ከሚከላከሉት ፍራፍሬዎች አንዱ ሲሆን የጸረ ባክቴሪያ ወይም ባክቴሪያን የመከላከል ኃይል አለው። እናም የሎሚ ጭማቂ ከውሃ ጋር ቀላቅለው ወይም በሻይ መልክ ቢወስዱት ጥቅሙ ላቅ ያለ ነው። ሁለተኛ፣ ምግብን ለማንሸራሸርና የሆድ ድርቀትን ለመከላከል ያገለግላል። ወዲያው የተዘጋጀ የሎሚ ጭማቂ የምግብ አለመፈጨትንና የሆድ ድርቀትን ይከላከላል። በምግቦ ውስጥ ትንሽ ጠብታ ሎሚ መጨመርም ተገቢ ነው። ነገር ግን ሎሚ ከወተት ጋር በመቀላቀል እንደሌለበት እንዳይዘነጉ። ሎሚ ደምን ያጣራል። በተጨማሪም ጥሩ ማጽጃ ወይም ማጠቢያ በመሆን ያገለግላል። በሶስተኛ ደረጃ ትኩሳትን ለማስታገስ ያገለግላል። ወዲያው የተዘጋጀ የሎሚ ጭማቂ በብርድ በሳልና በትኩሳት ለሚሰቃዩ ሰዎች ፍቱን መድኃኒት ነው። የሰውነታችንን ትኩሳት ቶሎ ቶሎ እንዳያልበን በማድረግ ያስታግሳል። እኩል መጠን ያላቸውን የተፈጥሮ ማርና የሎሚ ጭማቂ በመቀላቀል ወይም የሎሚ ሻይ በመጠቀም ሳልን መቀነስ የሚቻል ሲሆን ከባድ የጉሮሮ በሽታን ለማስታገስም ይረዳናል። አራተኛ፣ ለጥርስ እንክብካቤ ያገለግላል። የሎሚ ጭማቂ ለጥርስ እንክብካቤና ሕክምና ያገለግላል። የጥርስ ህመም በሚያጋጥምበት ጊዜ ትኩስ ወይም ፍሬሽ የሎሚ ጭማቂ በህመሙ ላይ በማድረግ ፍቱን ማስታገሻ ይሆናል። በተፈጥሮ የሎሚ ጭማቂ ድድ ማሸት ከድድ መድማት ችግርና ከመጥፎ የአፍ ጠረን ይታደገውታል። በተጨማሪም ሁልጊዜ ጥርስዎን ቢቦርሹበት ተጠቃሚ ይሆናሉ። አምስተኛ፣ የቆዳ ወይም የሰውነት እብጠትን ያስታግሳል። የሎሚ ጭማቂ የቆዳ እብጠትን የሚከላከል ሲሆን ሰውነትዎ ላይ ባለው ባጭ ላይ ቢያደርጉት፣ በተጨማሪም ከውሃ ጋር የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊት ጠጠር እጅግ በጣም ጠቃሚ ነው። ስድስተኛ፣ የተቃጠለ ቁስልን ያስታግሳል። ወዲያው የተዘጋጀ የሎሚ ጭማቂ በተቃጠለው የሰውነታችን ቁስል ላይ ማድረግ ጠባሳ ወይም ምስካር እንዳይኖር ያደርጋል። ሎሚ ሰውነታችንን የማቀዝቀዝ ባህሪ ስላለው በቃጠሎ ምክንያት የሚመጣን የመለብለብ ወይም የማቃጠል ስሜት ያስታግሳል። በሰባተኛ ደረጃ ውስጣዊ የደም መድማትን ይከላከላል። የሎሚ ጭማቂ ውስጣዊ መድማትን ይከላከላል። ምክንያቱም ሎሚ ጸረ ጀርምና ጸረ ባክቴሪያ ባህሪ ስላሉት ነው። የአፍንጫ መድማትን ለመከላከል በሎሚ ጭማቂ የተነከረ ጥጥ በአፍንጫ ቀዳዳ ውስጥ ለትንሽ ደቂቃዎች ማቆየት ይመከራል። ስምንተኛ፣ የወባና አተት በሽታዎችን ለመከላከል ሎሚ ደምን የማጣራት አቅም ስላለው እንደ ወባና አተት ያሉ በሽታዎችን ይከላከላል። ዘጠነኛ፣ እግር ዘና ፈታ እንዲል ያደርጋል። ሎሚ ጠንካራ ሽታና ጸረ ባክቴሪያ ኬሚካላዊ ባህሪ አለው። ስለዚህ ለብ ባለ ውሃ ውስጥ የሎሚ ጭማቂ አድርገው እግሮን መንከር ወይም መዘፍዘፍ እግሮ ዘና እንዲል ያደርጋል። አስረኛ፣ ለቆዳ እንክብካቤ ያገለግላል። የሎሚ ጭማቂ እርጅናን የሚከላከል ሲሆን የቆዳ መሸብሸብና ቆዳ ላይ ያሉ ትንንሽ ጥቋቁር ነጠብጣቦችን እንዲሁም የተለያዩ ችግሮችን የጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው እንዲወገድ በማድረግ ይሳተፋል። የፀሐይ ጨረርን ለመከላከል ወዲያው የተዘጋጀ ወይም ትኩስ የሎሚ ጭማቂ ፊትን መቀባት ጠቃሚ ነው። ወዲያው የተዘጋጀ የሎሚ ጭማቂ ከማርና ውሃ ጋር በመቀላቀል መጠጣትም ይቻላል። 11ኛ፣ የመገጣጠሚያና ጡንቻ ህመሞችን ለማስታገስ ያገለግላል። ይህ ህመም ብዙ ጊዜ በእድሜ የገፉ ሰዎች ላይ የሚስተዋል ሲሆን ሎሚ የማይፈልጉ የሰውነት ፈሳሾች እንዲወገድ በማድረግ የመገጣጠሚያና ጡንቻ ህመሞችን ያስታግሳል። ከዚህም በተጨማሪ በሰውነታችን ውስጥ ያሉትን ባክቴሪያና መርዛማ ነገሮች እንዲወገዱ ያደርጋል። 12ኛ፣ ክብደትን ለመቀነስ ያገለግላል። የሎሚ ጭማቂን ለብ ካለ ውሃና ማር ጋር በመቀላቀል መጠጣት
የሰውነት ክብደትን ለመቀነስ ይረዳናል። 13ኛ የአተነፋፈስ ስርዓትን ያስተካክላል። ሎሚ የአተነፋፈስ ችግርን ያስተካክላል። ሎሚ በቫይታሚን ሲ የበለጸገ ስለሆነ የአስምና የመተንፈሻ አካላትን ችግር ላለባቸው ሰዎች በጣም ጠቃሚ ነው። 14ኛ የደም ግፊትን ይቀንሳል። ወዲያው የተዘጋጀ ወይም ትኩስ የሎሚ ጭማቂ መጠጣት በውስጡ ፖታሲየም ስላለው በደም ግፊትና በልብ ህመም ለሚሰቃዩ ሰዎች ጠቃሚ ነው። ከፍተኛ ደም ግፊትን፣ መንገዳገድ፣ ማዞር፣ ማቅለሽለሽን በመቆጣጠር አእምሮን፣ ሰውነታችን ዘና እንዲል ያደርጋል። 15ኛ እና የመጨረሻው ለፀጉር እንክብካቤ ያገለግላል። የሎሚ ጭማቂ ፀጉርን በማከም ከፍተኛ ድርሻ አለው። እንደ ፎሮፎር፣ የፀጉር መነቃቀል፣ ከራስ ቅል የተያያዙ ችግሮችን ለመከላከል የሎሚ ጭማቂን የራስ ቅል ቆዳ ላይ በመቀባት ጠቃሚ ነው። የሎሚ ጭማቂ ፀጉርን በመቀባት ፀጉራችን እንዳንጸባረቅ ማድረግ ይቻላል። ውድ ቤተሰቦቼ የሎሚ 15 ጥቅሞች ይህን ይመስል ነበረ። መረጃው ጠቃሚ ሆኖ ካገኛችሁት ለሌሎችም ሼር በማድረግ ላይክ በማድረግ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ይህንን ቻናል እንድታሳድጉት። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።